ከኋላ በኩል የሆነች ሮቶ አካባቢ ለሰ ሶሪ በጣም ጎዳና ላይ መንገድ ላይ ያሉ ሰዎችን ስትጠይቃቸው ሌላ ነገር እኮ አይጠይቁህም። ምግብ ነው በቃ ምግብ ነው የምትባለው። እና ተርባ አንተን አብልታ አንተን አጠጥታ አንተን አቅፋ አንተን ይሄን ደረጃ አድርሳ አሳድጋ እናት ተራብኩ ስትል የሚሰማህ ያለ ስሜት ደግሞ እጅጉን በጣም ይከብዳል። እኔ በጣም ብዙ ሰዓት ላይ የሚያዝንባቸው ብዙ ነገሮች አሉ። በጣም ውስጥ የሚሰበረው እናት ቁጭ ብላ ስትለምን ኦኬ እሺ ቁጭ ብላ ትለምን ያው የሚያስፈልጋትን ነገር ከሰዎች ትጠይቅ። አንዳንዴ ቁጭ ካሉበት ቦታ ምንም ነገር ሳያገኙ ሲቀሩ ይነሱና ምግብ ቤቶች ላይ ይለምናሉ። ምግብ ቤት በር ቆመው ይጠይቃሉ። ምግብ ተመላሻለ ያሉ በእናት ተመላሽ በስመ አብ ወልድ በጣም ነው የሚከብደው። እና እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም ያሳዝናቸዋል። ልብ ይሰብራሉ በጣም። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ይዣቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንዴ ምግብ ቤት ይዛቸው ስትገባ አያምኑም፣ አይቀበሉኝም። እኔም ያው ቁርሴንም አልበላሁም፣ ምሳ መብላት ነበረብኝ። ኪሴ ላይ ነበረውን አውጥቼ አንድ እናት ነበረችና የለመነችኝ ስትመጣ ሰጠዋት። ከዛ ኪሴ ባዶ ሆኖ ለምሳ ገብቶ ሰዎች ሲበሉ ሲያይ ተራብኩኝ። መጀመሪያ የረሃብ ስሜቱ አልተሰማኝም ነበርና ተራብኩኝ እና እርቦኛል ብዬ ሄጄ እነዛ ሰዎች ጋር ተጠግቼ ለመብላት ከበደኝ። ማለት ወጣትም ስለሆንኩኝ ሌላ ነገር ነው የሚመስላቸውና የረሃብ ስሜት የዛን ሰዓት ነው የሚገባኝ። ከዛ በኋላ ነው የረሃብ ስሜት የገባው። ምንም ነገር ልታልፈው ትችላለህ፣ ከምንም ነገር ልታመልጥ ትችላለህ፣ ምንም ነገር ልታካው ትችላለህ። ረሃብ ግን ረሃብ የሚባለውን ነገር ልታካ አትችልም። አሁንም እንዲህ ጎዳና ላይ መንገድ ላይ ያሉ ሰዎችን ስትጠይቃቸው ሌላ ነገር እኮ አይጠይቁህም። ምግብ ነው በቃ ምግብ ነው የምትባለው። እና ተርባ አንተን አብልታ አንተን አጠጥታ አንተን አቅፋ አንተን ይሄን ደረጃ አድርሳ አሳድጋ እናት ተራብኩ ስትል የሚሰማህ ያለ ስሜት ደግሞ እጅጉን በጣም ይከብዳል። እኔ በጣም ብዙ ሰዓት ላይ የሚያዝንባቸው ብዙ ነገሮች አሉ። በጣም ውስጥ የሚሰበረው እናት ቁጭ ብላ ስትለምን ኦኬ እሺ ቁጭ ብላ ትለምን ያው የሚያስፈልጋትን ነገር ከሰዎች ትጠይቅ። አንዳንዴ ቁጭ ካሉበት ቦታ ምንም ነገር ሳያገኙ ሲቀሩ ይነሱና ምግብ ቤቶች ላይ ይለምናሉ። ምግብ ቤት በር ቆመው ይጠይቃሉ። ምግብ ተመላሻለ ያሉ በእናት ተመላሽ በስመ አብ ወልድ በጣም ነው የሚከብደው። እና እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም ያሳዝናቸዋል። ልብ ይሰብራሉ በጣም። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ይዣቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንዴ ምግብ ቤት ይዛቸው ስትገባ አያምኑም፣ አይቀበሉኝም። እኔም ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ ለሰ እና ተርባ አንተን አብልታ አንተን አጠጥታ አንተን አቅፋ አንተን ይሄን ደረጃ አድርሳ አሳድጋ እናት ተራብኩ ስትል የሚሰማህ ያለ ስሜት ደግሞ እጅጉን በጣም ይከብዳል። እኔ በጣም ብዙ ሰዓት ላይ የሚያዝንባቸው ብዙ ነገሮች አሉ። በጣም ውስጥ የሚሰበረው እናት ቁጭ ብላ ስትለምን ኦኬ እሺ ቁጭ ብላ ትለምን ያው የሚያስፈልጋትን ነገር ከሰዎች ትጠይቅ። አንዳንዴ ቁጭ ካሉበት ቦታ ምንም ነገር ሳያገኙ ሲቀሩ ይነሱና ምግብ ቤቶች ላይ ይለምናሉ። ምግብ ቤት በር ቆመው ይጠይቃሉ። ምግብ ተመላሻለ ያሉ በእናት ተመላሽ
በስመ አብ ወልድ በጣም ነው የሚከብደው። እና እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም የሚያሳዝናቸዋል። ልብ ይሰብራሉ በጣም። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ይዣቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንዴ ምግብ ቤት ይዛቸው ስትገባ አያምኑም፣ አይቀበሉኝም። እኔ ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ ለሰ ሶሪ በጣም ስለ ማስተራብነት ብዙ ለማለት ሞከርኩኝ ግን አልቻልኩም። በአጠቃላይ ማስተራብነት በጣም ብዙ መልካም ስራዎች በመስራትና በኸይር ነገር ነው የምናቀው። ሃይማኖት፣ ዘር፣ ቀለም ሳይል ብዙዎችን በመርዳት ይታወቃል። ዛሬ ግን ማስተራብነት እንደታመመ ሰማንና አላህ ሙሉ አፊያውን ይመልስለት። ብዙ ምስኪን እናቶችን እንባ የጠረገ ይህ ነው ተብሎ መልካም ስራው ተዘርዝሮ የማያልቅ ብዙ ደግ ስራዎችን የሰራ ሶሻል ሚዲያን በመልካም ነገር የተጠቀመ መልካም ሰው ነው። ማስተራብነት አሁን ላይ ህመሙ ባይታወቅም ግን እንደታመመ ተናግሯል። የሰው ልጆች ነን፣ ምንም ማድረግ አንችልም። አላሁ ተዓላ ሙሉ አፊያውን ይመልስለት ያ ረብል ዓለሚን። የብዙ ምስኪን ኢትዮጵያውያንን እንባ የጠረገ ሰው ነውና አላህ ሙሉ አፊያውን ይመልስለት ያ ረብል ዓለሚን። ሐቂቃ ስለ ማስተራብነት ብዙ ነገሮችን ልናገር ነበር ግን ስራው ይመሰክርለታልና ብዙ መልካም ስራ የሰራ ወንድማችን ነው። አላሁ ተዓላ ሙሉ አፊያውን ይመልስለት። የሚስኪኖች አባት ነው፣ የድሃ አባት ነው። ማንም ዘወር ብሎ አይቷቸው የማያውቃቸውን ሰዎች በሙሉ እየሄደ የሚረዳ ምስኪን ሰው ነውና አላህ ሙሉ አፊያውን ይመልስለት። ድና የተከበራችሁ የቲክቶክ ቤተሰቦቼ ሁላችሁም ዱዓ እንድታደርጉለትና በዱዓችሁ እንድታስታውሱት ነው። አላህ ሙሉ አፊያውን ይመልስልህ። በድጋሚ ማስተራብነት